ማነው ይሄ? እና ዛሬ ይሄንን ይመስላል። አንድ ሰዓት ልሙላና ልውጣ እስቲ። አሁን የገባሁበት ምስጢሩን ነግሬያለሁ። ሰዓት በጣም እየቀነሰ ነው። ምክንያቱም ምን እንደሆነ አልገባኝም። ስለዚህ በተለይ ደግሞ እንደዚህ ምርጥ ምርጥ የቤት እቃዎችን የምትፈልጉ በተለይ በስደት ላይ ያላችሁ ውድ እህቶቼ እኔ ለእናንተ ነው። ምክንያቱም ያው ኢትዮጵያም እንዳለ ለማስታወቅ ነው። ነገር ግን በአሁኑ ሰዓት የቀረጡ እንትን ነው መሰለኝ አብዛኛው ጊዜ ነጋዴዎቹ እያስገቡ አይደለም እና በዛ መልኩ ያው አብዛኛው የዱባይ እቃ ኢትዮጵያ ውስጥ እየተገኘ አይደለም። መርካቶ በተለያዩ ትልልቅ ሾፒንጎችም ማከፋፈያ እንትኖችም እነዚህ አንዳንድ የተወሰኑ እቃዎች እየተገኙ አይደለም። እነሱን ደግሞ ያው ሁኔታውን አመቻችቼ እንዲገኙ አደርጋለሁ ብዬ አስባለሁ በእግዚአብሔር ፍቃድ። ስለዚህ ዛሬ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ውድ የተከበራችሁ የኢትዮ ኮሜዳ ቻናል ቤተሰቦቼ ያው ሰዓት እንዲሰጠኝ ገባ ወጣ ባትሉ እንደገባችሁ ደግሞ ትንሽ ቆየት ብትሉ ከዛም ባሻገር ደግሞ ሀሳብ አስተያየታችሁን በኮሜንታችሁ ማስፈራችሁ እንዳትረሱ። አመሰግናለሁ ቤተሰብ ላይ ያደረጋችሁ። እና ቤቱን ላይክ ሰብስክራይብ በማድረግ አበረታቱ። አይከፈልበትም። ቤቱን ላይክ ሰብስክራይብ በማድረግ አበረታቱ። አይ እንትን አረጋ ቤቱን ላይክ ሰብስክራይብ አድርጉ። እንትን እዚህ ጋር እንትን ሳይል አይቀርም። ቤቱን ላይክ ሰብስክራይብ በማድረግ አበረታቱ። ሁል ጊዜ እንደዚህ ውብ የሆነው በጣም የሚያማምሩ አይከፈልበትም አይደል እንዴ? እና ያው እኔ አብዛኛው ጊዜ ለላይክ እና ለሰብስክራይብ ሳይሆን ያው ብታረጉ ደስ ይለኛል። ነገር ግን ሰዓት እፈልጋለሁ። ሰዓት በጣም እየቀነሰብኝ ነው። ቻናሌን ከከፈትኩኝ አመት ሞልቶት ነው መሰለኝ አላውቅም። ነገር ግን ያው የሰዓት እጥረት ነው። ስለዚህ እስቲ ገባ በሉ ለጓደኞቹም ሼር አድርጉ። እንደዚህ ምርጥ ምርጥ የቤት እቃዎችን መግዛት ለምትፈልጉ በኢትዮ ኮሜዳ ቻናል ላይ የምትፈልጉት ማንኛውም የቤት እቃ እንደምታገኙት ባለሙሉ ተስፋ ነኝ። ስለዚህ እንደዚህ ውብ የሆኑ በጣም የሚያማምሩ የቤት እቃዎችን በኢትዮ ኮሜዳ ቻናል ላይ ታገኛላችሁ ማለት ነው። ዛሬ ግን የነበረኝ ቆይታ ይሄን ይመስላል። በቀጣይ ደግሞ እንደዚህ ምናልባት ይሄ ቪዲዮ እንደነገርኳችሁ ወይ ፕራይቬት ላደርገው እችላለሁ ወይ ፐብሊክ ላደርገው እችላለሁ። ምክንያቱም እስከ 20 ደቂቃ ነው መሰለኝ እንትን ነበረ ጥቁር ነበረ። በስራ ላይ ነበርኩኝ ገስት ከፍቼ። ስለዚህ እስቲ ይለቀቅ የምትሉ አንድ ቁጥር ጻፉ። አይለቀቅ የምትሉ ደግሞ 2 ቁጥር ጻፉ። ያው እኔ ሰዓት ፈልጌ ነው አብዛኛው ጊዜ ቪዲዮ ነው ፖስተው እኔ። ነገር ግን እስቲ ገስት ላይ ገብቼ ደግሞ ሰዓት ለምን እንደሚቀንስብኝ ቼክ ላድርግ ብዬ ነውና ለካ የቀጥታ ገስት ሰውን ማስገባት አይቻልም መሰለኝ። ሰው ላስገባ